ሰሞኑን እንግዲህ ናሆም ፎንቲ የሚባል ጌመርም ነው ኮንተንት እንኳን ብዙ ያደርጋል አንዳንዴ ካልሆነ የለውም ጌመር ነው ብቻ እኔ ናሆም የሚገርም ነገር አሁን ጌመሮች ምናምን የምታየው ዝም ብላላ ደስ ይለኛል እንዲህ የዋህ እንደሆነ ምናምን የዋህ ነው ደስ ይላል ሁሉም ኢንቲቪታል ፕሮፋይል ፖዚቲቭ ነው ቡቡም ነገር ነው እንግዲህ ከመንሱር ጋር ብዙ ጊዜ ላይቭ ላይ ምናምን ይገናኙ ነበር አንዳንድ ከጀርባ ያሉ ነገሮች ስላሉ ሚስጥሮቹ ስለምናነሳ ብዬ 1 ሚሊዮን ከገባ በአንድ ወር ውስጥ ከገባ 500,000 ብር ይሰጣል የሚል ቃል ይገባለታል። ቃል ሲገባለት ግን መንሱር ፐርሰናል በሆነ መንገድ አይደለም ይመስላል ነገሩ እንጂ በድርጅት ስም የሚሰጠው ዓላማው ምንድነው? ይሄን ወሬ በማስወራት ያንን ድርጅት አድቨርት የማድረግ ነው እንጂ ናሆም 1 ሚሊዮን በመግባቱ ለሱ ዝም ብሎ ተራ ውርርድ አይደለም። ይሄ ነገር ይወራል። ያ ድርጅት ሁለተኛ ቅርንጫፍ ደግሞ አዳማ እየከፈተ ነበረ። ፊንቴክ ነው የሚባለው። ያ ቅርንጫፍ እሱ ብሬስ የሚሰጠው ቀን ላውንች የሚደረገው የሚሸልመው ቀን ማለት ነው። ያረጉት እንደዛ ነው። ሰጥቶታል። ሲሰጠውም ያው እንትን ቼክ አላር ሳምፕል የትልቁ ቼክ እሱን ካሳየ በኋላ እርግጠኛ ሌላ ነገር እንዳይነሳ አሳዩ። ቪዲዮ ታይቷል ምናምን ኦኬ። በዚህ ያለፈ ይሄ ፊንቴክ የሚባለው ድርጅት የሄሎ ታክሲ እህት ኩባንያ ሳይሆን ስሙን ቀይሮ እንደ አንድ ቅርንጫፍ ነው አሁን የሚባለው የወጣው ዜና። ሄሎ ታክሲ ደግሞ ከዚህ በፊት ታስታውስ ከነበረ ለደረጀ ኃይሌ ታክሲሽን ሸልመውት ነበር። እሱ ካምፓኒ የዛን ጊዜ ሄደህ ገንዘብ ቆጥበህ ታክሲዎች ላዳዎችን አውጥቶ ቀይሮ የሚሰጣቸው የነበረ ነው እና ማአት ጊዜ የከፈሉ ሰዎች ድርጅት ከስሟል ታውቃለህ። ሳይሰራ ስራው ብሩም ተበልቶ ጭቅጭቅ ነበር። ስለዚህ ያኛው ታሪክ ደፍኖ እዚህ ጋር ፊንቴክ ብሎ ነው የመጣው። ቢዋይዲ ነው ቢዋይዲ ማኪና አስመጪዎች ፊንቴኮች። ናሆም እንኳን አገኘ ደስ ይለናል። ምንም ናሆምን እዚህ ውስጥ የሚጨምረው ነገር የለም። ከሱ ውጭ ባለው ጉዳይ ላይ ነው ምንም የሚመለከተው ነገር የለም። ናሆም ይሄ ነገር ሲባል 600 ምናምን ሺህ ነበረ 4 ቀን ባልሞላ 400,000 ወር 300 ምናምን ኤግዛክት እንግዲህ ቁጥሩን ባላውቀውም ብቻ ግን ከ300,000 ሰው በላይ ነው ፎሎ ያደረገው ለዚህ ጉዳይ ብሎ። የገረሚ ነገር ታውቃለህ ሰዎች ማለት 500,000 ነው የሚያገኘው ሰዎች ለሱ ብለው ያገኛል አይደል? ደስታችን አይነት ነገር በ4 ቀን ውስጥ ከባድ ነው። የጽዮትና የሉላ ስቴፕ ባክ ማድረግ የሆነ የሚነግረህ ነገር አለ። ገብቶሃል አይደል? ምክንያቱም ዝም ብሎ አያደርጉም። እንደዚህ ብራንድ አምባሳደር ሲሆኑ ለስፔሻሊ እነሱ አሁን ብራንድ አምባሳደር የሚሆኑ ሰዎች በራሳቸው ዋጋቸው ይለያያል። ለማንቃት ማለት እዚህ ድርጅት ላይ ምንም ነገር አታርጉ የሚል ዘመቻም አይደለም። ዲል ስታረጉ ከዛ ድርጅት ጋር የምታረገውን ነገር ግን በደንብ ህጉን በጠበቅና እርግጠኛ ሆነ ገንዘብህን ማዋል አለብህ ማፍሰስ አለብህ ነው። ድርጅቱ እኮ ተጸጽቶ እንደገና ቀጥ ብሎ ሊሰራ ሊሆን ይችላል የመጣው ማስታወቂያ ነው። ለምሳሌ ሊሆን አንድ ጊዜ ምን ሆነ መሰለህ አዲስ አበባ ላይ በየግድግዳው ላይ በA5 ሳይዝ A5 ቀይ መደብ ላይ መሀል ላይ ሳንቲም ቅርጽ ሆኖ ልሙጥ ነው ጎልድ ነው አጥለቀለቀው ከተማው። ምንድነው እያልክ እንድትቆይ ነው አይደል? ይኸውልህ ድርጅቱ ስም የለም መጨረሻ ላይ ይኸውልህ በጣም መወያያ ሆነ። በጣም ሰዎች ተነጋገሩበት። መጨረሻ ላይ ግን ሽልማቱ ኮካኮላ ነው። ስትራቴጂዎች አሉ። ግን ዞሮ ዞሮ አሁን ተጠንቀቁ ለማለት ነው መልእክቱ። እሱ አለ ማለት ናሆም ፎንቲ እንኳን ደስ ያለ እንዴት ስክሪንሻት ተደርጎ ይወጣል አባቱ ቶሎ በል 500,000 ተቀበልና ፎሎ ላርግ። አሌክስ ንጉስ ዝም ምስል ጊዜ ድምፄን አጠፋው መስሏችሁ ነው ወይ ይላል ግጥሙ ላይ። ልጅ ሚካኤል ላይና ቴዲዮን እንግዲህ አንድ ዘፈን ለብቻ ሰርቶላቸው አበጥሯቸው። ኧረ እባክህ ታዲያስ ስቀር ምንድን የቀረው መሰለሽ የትንሽ ዝም ምስል አይነት ነገር ነው። እኔ ነኝ አለቃችሁ አይነት ነገር ነው። እንዴት አየሁት መሰለ ስትራቴጂ ነች እቺ ማርኬቲንግ ሲስተም ነች። ኢቭን ይተዋወቃሉ ከልጅ ሚካኤል ጋር አንዳንድ ቦታዎች ታይቶ ያውቃል። ይተዋወቃሉ ከእንትና ከቴዲዮ ጋር ሙዚቃ አላቸው የራሳቸው ስታይል አላቸው። ልጅ ሚካኤልም ቴዲዮ ይኸኛውም እንግዲህ ዋናው አሌክስ የጥበብን ነገር እስቲ ካነሳው ወደ የሃይማኖት ግርማ እሷም እንግዲህ አልበም ልታወጣ ነውና መግለጫ ሰጥታ ነበር። እዛ ላይ ምን አለች? የጠፋችበትን ምክንያት እንደውም ከአርቱ ልትወጣ እንደነበር አይኗን በስለት ተወግታ እንደነበርና ፊቷ ሁሉ ተበላሽቶ የሚያድግ ጠባሳ ወጥቶብኝ ነበር ነው የምትለው። ብዙ ሕክምና አድርጌ ነው ኮንፊደንስ የተመልሶ ወደ ዘፈን የተመለስኩ እንጂ አቁሜ ነበር። ጋዜጠኛ መሆና ነበር ሱዳን ውስጥ ምናምን የሚባል ነገር ነበር ካስተማስከና አይኗንም እንደተመታች ነበር ዜናው እኮ ጫፍ ተረጋገጠ ዜና የለም እንጂ ይዛው የነበረው ባሏ ፍቅረኛዋ ምናምን እንደዚህ አይኗን ቀንቶ ምናምን ያው በአይኗ የሆነ ክሊፕ ስትሰራ ምናምን ያው አይኗ ላይ ያለውን ጨዋታ የምታውቀው ሃይማኖት ውበቷም አይኗ ላይ ነው። ቆንጆ ነች። እንዲሁ ደግሞ ስፔሻል አላል የሆነ መልክ ለይተህ የሚያደርግ ነገር አላት እና አይኗንም ደግሞ እንዲህ ታደርገዋለች። የዛኔ እንደውም ምን ያስፈልጋሉ ልትባል ነበር።
ኤኒዌይ በዛ ምክንያት ነበረ ያቆምኩት። ግን ድኜ ተመልሻለሁ እና አልበም ለመስራት በቅታለች ማለት ነው። ይሄንን ብላ ነበረ። አልበም ላይ ግን አሁን ላይ ማለት ነው ሁሉም በየራሱ ዩቲዩብ ነው የሚያወጣው። ግን በጣም ተሰሚነት ላይ እኮ ዜሮ እኮ እየሆኑ ተካላሉ። ወደ ክፍለ ሀገር ወርሰ ሌላው ሊያዳምጥህ የሚችል ሰው አሉን እርግጠኛ አይደለሁም። እንግዲህ ካሴት ያዘጋጁ አላውቅም፣ የሚያዘጋጁ አይመስለኝም። ግን አሁን እንደ በፊቱ ሁሉም ቦታ እኩል አትደመጥም ወይ ሚዲያዎች አውጥተው ካላስደመጡልን። መልካም ጊዜ፣ መልካም ዊኬንድ። ባይ ባይ።